ዛሬ ደግሞ የምናየው ፌስቡክ ማርኬት ፕሌስ ላይ እንዴት እቃዎችን ፖስት እናደርጋለን፣ እንዴት እንሸጣለን የሚለውን አብረን እናያለን። መጀመሪያ ፌስቡክ ላይ እንገባለን። እነዚህ አሁን የማሳያችሁ የፌስቡክ ማርኬት ፕሌስ ግሩፖች ናቸው። እነዚህ ግሩፖች ላይ ነው እቃዎችን የምንሸጠው ማለት ነው። እና ፌስቡክ ላይ እነዚህ እቃዎችን የተለያዩ እቃዎችን ፖስት ማድረግ ትችላላችሁ ማለት ነው። ሴል የሚለው ላይ እንገባለን። አይተም የሚለውን እንመርጣለን። ከዛ በኋላ ፎቶ ነው የምናስገባው። እኔ መጀመሪያ የሰራሁት ያስገባሁት ፎቶ ነበረ። ዋይፋይ ፖድ ነው የምንሸጠው። ፖስት እናደርጋለን እሱን ማለት ነው። ታይትሉን፣ ፕራይሱን ሁሉንም ማስተካከለን እናስገባለን ማለት ነው። እና ለእናንተ መጀመሪያ ስላላሳያችሁ ነው ፎቶውን አሁን ያስገባሁት። ታይትሉን ይኸው፣ ፕራይሱን 4500 አል ነው። ካታጎሪ የሚለው ላይ ደግሞ ኤሌክትሮኒክስ ሊሆን ይችላል የሆነውን እቃዎቹን እንትኖች እንጽፋለን ማለት ነው። ዲስክሪፕሽን ላይ ደግሞ ስለ እቃው ዝርዝር ነው የምንጽፈው። ዋይፋይ ፖድ አልኩኝ። ስልክ ቁጥር ማስገባት ትችላላችሁ። ከዛ ጨርሰናል ማለት ነው። ፐብሊክ እንለዋለን፣ ፖስት ልናደርግ ማለት ነው። ከዛ በኋላ ሰሌክት እናደርጋለን። 20 ግሩፖችን ላይ ነው ፖስት የምናደርገው። አሁን እዚህ ላይ እንደምታዩት በጣም ብዙ ሜምበር ያለባቸው ግሩፖች አሉ። እነዛን ግሩፖች ነው ሰሌክት የምናደርገው ማለት ነው። እነዛን ግሩፖች ሰሌክት ካደረግን በኋላ ፖስት እናደርጋለን። ፐብሊክ ይለናል ከታች፣ እሱን እናካለን። አሁን ፖስት ሆኖልናል ማለት ነው። ስለዚህ ማንኛውንም እቃዎቻችሁን ፌስቡክ ላይ በዚህ መንገድ በቀላሉ መንገድ ፖስት ማድረግ ትችላላችሁ ማለት ነው። ያው እንደምታዩት ፌስቡክ ላይ የተለያዩ እቃዎች ይሸጣሉ እንደምታዩት ነው። ስለዚህ ፖስት ማድረግ በጣም ቀላል ነው። ፌስቡክ ላይ ፖስት እያደረጋችሁ እቃዎቻችሁን መሸጥ፣ ፕሮዳክቶቻችሁን መሸጥ ትችላላችሁ። አመሰግናለሁ።